ያሳያሉ ተፈለገህ ማለት ነው። እዚህ ጋር እንደው ቢቀደድ አምጣታየኝ ወዲያ አደረሁን ገልብጥና ሳይልኝ አንተ ማን የትናንትናው ራሱ ማለት ነው ታውቂኛለሽ እኔማ ባለው እኔንማ ታውቂኛለሽ ወንድ ማለት ብቅ ስል ገና ዝም መጡ ስትባል ነው ገና መኪናው ስንሰቀል የምጠፋው አይኔ ጥፋ እንጂ ገና መኪና ግባ ስለዚህ ነው የምጠፋ ዝም ብለህ ወራንተ አንኩበት ሻጪ አስረግጬ ነው የምነግርህ ማለት ነው አንተም አለቀኝ ዝም ብለህ ቲክቶክ ላይ ካለጠፍኩህ አሯሯጭ አንድ ቀን እዛለሁ ዝም ብለህ ጠብቅ አለቀ ማለት ነው አዳምጠኝ አሁን ያለህበትን ቦታ ብቻ ንገረኝ አንተ ይሄን እየተገላመጠ ነው መጣብፋ ነው አቤት ጉራ ማርያምን ይኸው 500 አለ ጭራሽ ማለት ነው ማርያምን እያጓችሁ ጉራ እንደው ጉራችሁ መከራ ሐሳብ አንድ ሐሳብ ያለው በሐሳብ እንግባባ እስኪ አንተ በሐሳብ እናውራ ደንቆሮ ኩበት ነጋዴ ምን ሆነ አንተ ይሄ መውጣው አንዴ በሐሳብ እንግባባ የኔ አባልቀልሽ ለኔ ድል ስጡኝ እስኪ ቀጥሎ ሌሎቻችሁ አሁን ሐሳብ ያለው ማለት እኔን መውጫዋለኝ እምቢ ካለ ደግሞ አወርደዋለኝ እኔ ላውራ አያ ቀጥል አሁን ትላንትና መጥቶ የአድማ ብተና አሁን እንደዚህ ስላለ መጨቃጨቃችን አስፈላጊ አይደለም እኛ እኮ 10 ሆነን በመንቶፍና በኤስኬስ ዛሬ ሞርተርዙ ከዛ በታች ያሉ መሳሪያዎችን መካናይዝድን ይዘን እየተዋጋናችሁ ያለ ነው አባቴ ከፋኖ ጋር መከራከር አንተ አማራ ሆነ እንደ አማራነት ተዋርደናል አብቅቷል በአንተ ምክንያት እንደ አማራ አዳምጡ ዝም ብላ አይ እንዳለ ወርዳ አንተ እኛ ግን የአማራ ልጆች ነን ጀግና ነን ነገ ምን ማረካለን ድሉም የኛ ነው ስለዚህ በዚህ ብቻ በአንተ ብቻ መዋረዳችን ይገባናል ይሰማናል ወርሻል መጀመሪያ ጥርስን አሰቅሎ አንተ ሄደን ቆሮልሽ ስትሮጥ ነው የጥርስ የወለቀው ላንተም ብላ ይኸው ደንቆሮ እኮ ነው ምንም ነገር እኮ አያውቅም እኮ ሲጀመር ማርያም ያው እሱ እኮ አሁን ሐሳብ አቅርቦልሃል አንተ አሁን ቢያንስ የምትታገልበት ትግል ምን አይነት ትግል ነው ማለት የአድማ ብተና የተባላችሁት በምን አይነት ሰብአዊነት ነው የምታገለግሉት በቃ ለምን ብላችሁ ነው የምትሰውት የምትቆስሉት ይሄን እንደ ሐሳብ አፍሰክ መልስ ነው የሚመለስልህ እንጂ ስድብ ወንድ ልጅ ስድብ አይጠበቅም ከምር ወንድ አይደለም እኮ አንተ ልጅ ወንድ አይደለም አባቴ ወንድ ስላልሆነ ነው እኮ ይሄን የሚለው እኮ እጅህን እያወላወልክ ዝም ብለህ ሴት ይመስል ሳይሆን ሐሳብ ሲዘርጋ አድርግና ይመለስልህ መውት ታሪከኛው መልካምሽ መውት ይቅርታ አድርጉልኝና እስኪ ቆይ የወጣህበት ዓላማ ለማን ነው አለቃ ብለሽ ነኝ የምትለው አለቃህን ተውና ቋትማ ኮን ግን የወጣህበት ዓላማ ለማን ነው ማለት አንተ ኒውተን ፍታ እኔ ነኝ የማወጥኩት ቆይ ለፍታለህ አባቱን ጭራሽ እንዲህ በጣም ባሰብኝ እኮ አንተ ይሄ ደሞዙን ዛሬ መመሰለኝ ቀጥል አለቃ እኔ ልቀጥል ወይ አዳምጠኝ ያልኩ ልቀጥል አዳምጠኝ ወንድ ማለት ነው የወጣህበት ዓላማ ለማን ነው እኔ የወጣሁት ዓላማ ለአማራ ክልል ነው በቃ አልፎም ለኢትዮጵያ ያገለግላሉ እየተደማመጣችሁ ያዳመጥከ ነው መውቱ ይኸው አወርዳችኋለሁ በስነ ስርዓት ተደማመጣችሁ መጀመሪያ ካዳመጥከኝ አዳምጠኝ ነበር ቀጥል አድማ እኔ የወጣሁት ለአማራ ክልል ነው እኔ የወጣሁት ለአማራ ክልል ነው አልፎም ለኢትዮጵያ ነው የወጣሁት አንተ ግን ለምሳሌ ተደማመጡ አማራ ክልል ውጊያው ያለው አማራ ክልል እገባለሁ 4 ኪሎ እንገባለን የምትለው ግን 2016 ነው 2017 ነው እገባለሁ ያልኩህ 3 ዓመት ሆነ እኮ ጫካ ላይ ቁጭ ብለህ እንኳን አይደለም 4 ኪሎ ገባ ይቀርና እንዴ አንድ ወረዳ አላስከ ማለት ነው እኔ አስረግጬ የምነግርህ ሰፈር ለሰፈር እንጀራ እየለመንክ ነው የምትለው ያለው እና እዚህ ያስቸገር የቅባት ይሄን ፀጉርና ቅባት ያስፈልገ ነው በቃ ወይ ወደኛ ተቀላቀል ወይ ደግሞ ግፋና ግባ ልብ ካለ መግባት ስንመጣ ትሮጣለህ ለምን ነው ትሮጣው የት ነው ትሮጣው አማራ አይደለም ወይ አማራ ነው ላር የገባው ለምን አማራ ከሆንክ ለምን ትሮጣለህ ማጋጥመን
የኔ አባት ግጠመን በቃ እኔ በቃ እንድገጥመኝ እፈልጋለሁ። አገጥሙና ነው ችግሩ። እንደው ሌላ ቦታ ላይ ጎጃም ጎንደር ላይ አላውቅም። ሰሜን ሸዋ ያለፋነው ግን እንዳታወራ ጭራሽ ማለት ነው። አፍ ራሱ የላችሁም። ሰሜን ሸዋ የምትለው ማለት ነው በሙሉ ቅሰና ምን ያስረግጨው ነገር ገብርኤል ይሄን መልስልኝ። 4 ኪሎንም ጓጉት ወይስ አማራ ክልል ነው? ጨርሻለሁ። ኒውት አደርጋለሁ። አዎ ኒውት አደርጋለሁ። መልካም እሺ። ያው ጣልቃ እንዳገባ ለማንኛውም እኛ እዚህ ጋር የወጣ ነው አላማ ለማንኛውም እንደ አማራ ብቻ ሳይሆን አልፎም እንደ ኢትዮጵያ ነው። እዚህ ጋር ማለት ነው አማራነታችን እኛ አንገታችን ቀና አድርገን አሸንፈናል። ወደክም ጠላህም ማለት ነው። ግን እኛ እንደ አማራ እዚህ ጋር የአማራ ሕዝብ ተበድሎ ተጨቁኖ ነበረ እስከ ዛሬ ግን የአማራ ሕዝብ አንገቱን ቀና አድርጎ እየሄደ ነው። እኛ እዚህ ጋር ብሔር፣ ዘር፣ ቀለም፣ ጾታ የለንም። አልፈን ተርፈን ኦሮሞ፣ ትግራይ፣ አፋር ምናምን ሳንል እያንዳንዱ ብሔር ብሔረሰብ በአሁኑ ሰዓት ነፃ ለማውጣት ነው የወጣ ነው። ምክንያቱም ይሄ ፋሽስት ስርዓት ኢትዮጵያን ለምዕራባውያን ካስረከበ በኋላ እንደናንተ አይነቶቹ እንደ ዳይፐሮች ዞር እያደረገ እየወረወረ የትም ወይ አማራና ዜግነታችሁን አልያዛችሁ ወይ እንደ ኢትዮጵያ አላሰባችሁ ለሆድና ለከርሳችሁ ብቻ ተገዝታችሁ የትም እንደምትቀሩ ይህንን ምንም እንዳከሉት እናንተ አባትህ ተማር መጀመሪያ አንተ አዳምጥ አንከርሳም ነው ዝም በል ብያለሁ። ቆይ ልንገርህ እንዳላወርድ ብራዘር መላሹ ሲያቅተ በጣም እየተመጫበሽክ ነው። በየመስጊዱ በየቤተ ክርስቲያኑ የሚጨፈጨፈው ሙስሊም ክርስቲያኑ ሞርተርና ዙ 23 እየተጠመደ ፋኖ ጨፈጨፈው እየተባለ እናትና አባትህን እየገደልክ እየጨፈጨፍክ ትገኛለህ በአሁን ሰዓት ማለት። ስለዚህ እኛ ምንም ጭቅጭቅ አናበዛም፣ እዚህ ጋር ልመናም አናበዛም። ግን የምችል ከሆነ የአማራነት ዜግነትህን ቀይር፣ ወደ አማራነትህ ና። የማችል ከሆነ ወደ ማንነትህ ተመለስ። ከዚያ ውጭ የአማራ ህዝብ ትግል ከ100% 95% ተጠናቋል። 5% ነው የቀረው እዚህ ጋር ምንም ነገር ዝም ብለህ እየወጣህ የጨፍ ሲስተም ይመጣልህ ወይ ደግሞ አረቄ ሲስተም ይመጣልህ። አትንበጫበጭ። የሾ አስገባው እንጂ ስለዚህ እዚህ ልክ ነው አይደለም። ራሱ ነው የወረደው፣ እኔ አይደለሁም ያወረድኩት። ይሄ ነው ይጀመር ችግር የለውም። እዚህ ሲያቅተው ነው የወረደው እንጂ እኔ አላወረድኩትም። እና ዞሮ ጨምሩበት፣ መንገድ ላይ ስለሆንኩ ጨምሩበት። ቀጥሉበት ሀሳብ ያላችሁ። እስኪ ታሪከኛው ከማንኛው በኩል ነው ያለው? እስኪ ቀጥል፣ እስኪ ሀሳብ ካለ። ለማናቸውም እንዴት አደራችሁ ሁላችሁም ጓዶች? እግዚአብሔር ይመስገን ደህና ነን። ሰላም ብያለሁ። እየሰማሁት ነበረ ያን ቆሻሻ ድማ ሚኒተር የኛ ነው ሲጀመር የለበሰው ሚኒተር የማን ነው ሲጀመር ማለት ነው። አሁን በቃ ከእናቱ ቤት ይወጣል፣ አድማ ነኝ ይላል፣ ይበጠብጣል። ሰርቆ ነው ወሰደው ይሌባ። አውራ ችግር የለውም። አንድ ቀን እጃችሁ ጋር ይገባል። የዛኔ ደግሞ እንግዲህ የሚለውን ሐሳብ ደግሞ እናንተ ተሰሙታላችሁ በአካል። እውነት ነው። ታዲያ ለአማራ ህዝብ የሚቆረቆር ከሆነ ለምንድን ነው አባይ ማር ተሻግሮ የሚታገተውን ሰው የሚያድን? ለአማራ ከቆመ ማለት ነው እዚህ እየዞረ ወንድሞቹን የሚያርድና የሚገል። እኔ በጣም ነው የሚገርመኝ። ብቻ እኔ እንጃ። ዞሮ የሾ በርቱ፣ አይዟችሁ። እሺ ትግሉ እያለቀ ነው። ሰላም እንዴት ናችሁ? ሰላም ናችሁ? ከላይም ከታች ሰላም ብያለሁ። አለን። እኔ እንኳን አንድ ሁለት ቃል ነው ለዛ ለከርሳማ ዲማ መልስ ሰጠው ነበረ። ምን ትገጥማላችሁ ላለው ነገር አልችል ብሎ ለዳዴን እንደ ባየር በመድፍ በዙ የሚዋየተዋጋ ያለ ስመጡ ትሮጣላችሁ ምናምን አጨሽ እንደዛ የሚለው ጀመር። እሱ መጥቶ አድማስ ጀመር ከፋኖ ጋር ገጠመ። በፍጹም የለም። ይሄኛውን ዳይፐሩን ይዞ ነው እየገጠመ ያለ። ያንንም በመካናይዝ የታገዘ ውጊያ ነው። ለማንኛውም ጠንክሮ አይዟችሁ። ይሄ ከርሳም ለሆድ ብሎ እየተዋጋ ያለ ነው እንጂ ለሲጋራ ማጨሻ እውነት ለሀገር ብሎ አይደለም። ደግሞ አማራ ነኝ ሲል አያፍርም። አድማ ነበረ በፊት ልዩ ኃይል ነበር፣ ተበተነ። አሁንም ይበትነዋል።
ሲጀመር እኮ እንደውም የድሮ አይመስለኝም አሁን ነው የገባው እንጂ ድሮ እንደውም ሲበተን ምናምን አይኖርም ብዬ አስባለሁ። እንደውም አሁን ነው ገብቶ እንደዚህ የሚበጠብጠው። ምልምል ነው፣ አዲስ ምልምል ነው። ሲቀጥል ደግሞ አሁን እሱ ምንም የሚያውቀው ነገር የለም። ይሄ ልጅ ትንሽ እንኳን የፋኖ ትግል ጠንካራ ነው ብሎ የፋኖ ትግል በቀል የላቀ ሰላስሎ እንኳን አይናገርም። ከንግግሩ ትረዳለህ። አዲስ ነው፣ ምንም የሚያውቀው ነገር የለም። ገብቶሃል? የሰሜን ሸዋ ፋኖ ከኛ ጋር ገጥሞ ያቅም ፋኖ ራሱ ፋኖ ነው ብለህ እንዳታወራ ነው። ሸዋ ላይ መስሎ ታሪክ እየተሰራ ያለ የሰሜን ሸዋ ላይ መስሎ ስፔሻል ፎርስ ልዩ ዘመቻ እየተጣመረ የመጣበትን ኦፕሬሽን ድል በድል እየሆነ የሚመጣው የሸዋ ፋኖ